ይጀመር ይጀመር። ምንድን ነው ወንበሩ አልተመቸኝም። አንተ እኮ ቆመህ ነው የምትከትፈው እኮ። ኮፕሊንግ አድርጉ እስኪ። ኔትወርኩ ትንሽ እያዛገን ነው፣ እያስቸገረ ነው። ዝግጁ ነኝ። ሶስት ጀምር። አንተ ምን ቤት ነህ ሶስት የምትለው? አንተ ምን ቤት ነህ እንዴ? አይ ካልተሰማ ብዬ ነው። እሺ እኔ ችግር የለውም። 1 2 3 አንቺ ዳኛ እኮ ነሽ። ምን ቤት ነሽ? ጨርሻለሁ፣ እያደቀኩልህ ነው። ጨርሻለሁ፣ እያደቀኩልህ ነው። እኔም ጨርሻለሁ፣ እያደቀኩት ነው። ደስ እንዲል ገና አልጨረስክም። ገና ግብ ይቀርሃል። ገና ቅድም ነው የጨረስኩት። እኔም ጨርሻለሁ፣ እያደቀኩት ነው። ቀና እንኳን አላልክም። ዝም አቁም። ከጨረስክ አቁም። ጨርሻለሁ፣ እያደቀኩት ነው። ጨርሻለሁ። ጨርሻለሁ። ዝም ይበል። ጨርሻለሁ። ጠብሰህ ብለው ጨርሻለሁ። እንትን አድርገህበት ካቻፕ አድርገህበት ብለው። ይሄ ክቡ ለጌጥ ነው። ክቡ ቤተ መንግስት ነው ወይ? እንጆሬ በለው። ሙዚየም ጋር ያለው ነው ወይ? ክቡ ሳይንስ ሙዚየም ጋር ያለው ነው ክቡ። እሱ ነው መሀል ላይ ያስቀመጥክ። አይደለም የሆነ ነገርማ ፋውል ሰርታል። የሆነ ነገርማ ተሰርቷል። የሆነ ነገርማ ተሰርቷል። ሁለተኛ እዚህ መክተፊያ ጋር ድርሽ እንዳትል። የሆነ ነገር ተሰርቷል። በቃ የሆነ ነገር ተሰርቷል ነው የምትበላው። ቤት ነው የምትወለውለው ከዚህ በኋላ ድርሽ እንዳትል። ላይ አንድ ደብቃል። አንድ ደብቃል እየተባለ ነው። ዴቭ አንድ ደብቋል እየተባለ ነው። ይሄ መጀመሪያው ነው። የመጀመሪያው ይኸው አንድ ደብቋል እየተባለ ነው። ይኸው 630 ሰው እያየ ነው እዚህ ጋር። አንድ ደብቃል። እኔ አይደለሁም ያልኩት። እኔ አይደለሁም አንድ ደብቋል እያለ ነው። ቴሌብ 09 ያዝ 09 ቴሌብ ራፍተር ያንተ ፋይሎች 09 አፍጥነዋ ቴሌብር ምንድን ነው እዚህ ጋር 09 ቴሌብር ያዝ 10,000 ብር ላክ 8,000 ብር ላክ 09 በጣም ላለመክፈል ነው 0985 8,000 ብር ነው የምትረከበው። ገና አይደለም አንድ ደብቃል የተባለው የምር አንድ ደብቃል ምን አድርግ ነው የምትለኝ? በእናትህ ምን አንድ ደብቃል የተባለ ነው። አንድ ደብቃል ዴቭ እያሉ ነው። ዴቭ አንድ ደብቋል እያሉኝ ነው። ቆይ እስኪ በእናትህ እኔ ራሱ ጣቴ እዚህ ውስጥ ነች መስል ልፈልጋት። ጣቴ እዚህ ውስጥ ያለችው ጉድ እኮ ነው። አልደበኩም በእውነት። ሚስቱ ትፍረድ፣ ሚስትክ ትፍረድ። ሚስትክ ስትጮህልህ አልነበር? ፎጣ ስትወለውልህ አልነበር? እሷ ትፍረድ፣ ሚስት ትፍረድ እያሉ ነው። ቤተሰቦች ሁላችሁም ታብታብ ሼር ኮፕ ሊንክ እያደረጋችሁ ደብቋል። አልምረው የምር አልምርም። 2,000 ብር እኔ ጋር አለ። 8,000 ብር ላክ ዛን እኔ እንደሌላው ሻወር ቤት ግባ ምናምን አይመቸኝም። እኔ ጊዜ የለኝም። ሻወር ቤት ቅባት ዱቄት ምናምን። እኔ የሳቢ ሰው ነኝ። ሳቢ ላክ አፍጥሩ። ቁርስ አልበላሁም እስካሁን እኮ። ስንት በ5,000 ነው አይደል? ኧረ እባክህ
አልምረውም እኮ ውጭ አታስወጣው እንዳሸንፍ አድርገው። 1000 ብር ቀነስኩልህ 7000 ብር። ኧረ ቤተሰብ 500 ብር አታወጡልኝ? 500 ብር አታወጡልኝ? ሳምንት እንጀራ ማዞር አሳይሃለሁ። ያኔ 50 ሺህ ብር ነው የምትከፍላት። ደብቋል እያሉ ነው። ደብቋል እኮ 09 ደብቋል እያሉ ነው። ወይኔ አልደበቅ፣ ግማሹ ተደብቋል ይላል፣ ግማሹ አልደበቀም ይላል። አትልክም እልክልሃለሁ እኮ ቆይ ደብቋል እየተባልክ ነው። ደብቋል። 1 ሽንኩርት ደብቃል። 3 ነው የከተፍከው እያሉ ነው። ይኸው እንግዲህ ምን ላድርግ? ቤተሰቦች ናቸው ነው የምትለኝ። ምንድን ነው የደበቅኩት? የት አለ የደበቅኩት? ደብቋል፣ ሽንኩርት ደብቋል እያሉ ነው። እኔም እኮ ሌላ ነገር የሆነ አምቢሲሊን ምናምን የዋጥክ መስሎኝ ነው እኮ አንድ እንደዚህ ስትወጥ እኮ አይቻለሁ። ስትወጡ አይቻለሁ። ተዋ እንተዛዘባ በቃ ላክ። ምንድን ነው አይደለም ስትወጡ አይቻለሁ። እኔ እኮ ሌላ እንትን አምቢሲሊን ምናምን ራስን አሞ መስሎኝ ነው። ይደገም አትልክም 09 የእኔ ስልክ እዚህ ላይ ያለውን 09 የቢሮ ስልክ አለ። የቢሮ ስልክ ነው የምትሰጠው 88 አልምረው የቢሮ ስልክ አለ። በሱ ነው የምትልከው። የአንተ ስራ ትበላላችኋል። ንግድ ባንክም ከፈለግ ካለ የኔን አካውንት ስጠው። በእውነት የልጆች አባት ነው። ተው አይነፋም። አረ ተዋ እናንተ ደግሞ አታቀሳስሩ እንዴ! እኔም የልጅ አባት ነኝ። አልክድም። የልጅ አባት አረ ተዋቸው። አልተውም። 1000 ብር ቀነስኩለት እኮ ባታም ቆይ ቆይ ዳኒ ምንድን ነው አቀርቅረቀር? አይ ልልክልህ ነው አይደለም ማረው ምናምን እያሉኝ ነው። ምንም ይሄ እኮ መማማር አይደለም፣ ይሄ ጌም ነው፣ ጨዋታ ነው። እሱ ቅድም እኮ 2000 ብር በልቶኛል እኮ። እንደገና ሳምንት እንጀራ ማዞር የዛሬ ሳምንት እንጮታለን። እንጀራ ማዞር ሲያዞር አይቼዋለሁ። 09 88 አይደለም ለምዞምቶ 3 ብር እኮ ነው። ተው በጌታ ቶሽ ቶ ስማኝ አለኝ። ስማኝ እየሰማኝ ነው። ቅድም እኮ እኔ አሸንፌ ነበረ። ያው ቅድም አንተ አሸንፈ ነበረ። ስለዚህ እኮ እሺ ይኸውልህ ተው እየሰማኝ ነው። ኮምፒውተር ይሰራል። ቅድም አንተ አሸንፈ ነበረ። ኔትወርክ እየሰማኝ ነው። እየሰማኝ ነው። ዳን ይሰማል። ቤተሰብ ሼር ኮፕሊንግ ታፕታፕ አድርጉ። እየሰማኝ ነው። ኔትወርክ ይዞታል። ኧረ ተው ወደ ተው እየሰማኝ ነው። በጣም ጎበዝ ተው ወይ እየሰማኝ ነው። ይሰማኛል። ይኸውልህ ዳኒ ጨዋታ ጫወት ነው ያለ ነው። አሁን ተው ማረው ምናምን የሚሉ ሰዎች አሉ። በቃ ምንድን ነው እንደዚህ አይነት ነገር አለ እንደ አንተ ብትሆን ትምረኛለህ? እውነት አሁን ንገረኝ። አንተ ብትሆን ትምረኛለህ? ችግር የለውም ቶ አይ ችግር የለውም። እኔ ቅድም አሸንፌ ነበር አይደለ? እኔ ቅድም አሸንፌ ነበረ። 2000 ብር አለ አልኩ። 0985 አይደለም በሱ አይደለም፣ በሱ እንዳትልከው። 0985 24 በሱ አልፈልግም። አይ መጀመሪያ እንስማማ። ኦ ማረው በማርያም በእግዚአብሔር ምናምን እንደዚህ አይነት ጨዋታ አለ እንዴ? ተው ማረው ምናምን አንተ ብትሆን ትምረኛለህ? ጨዋታ ነው አይደል? አንተ ብትሆን መልስልኝ እስኪ። ታስልካለህ፣ ትምረኛለህ። ይሄን መልስልኝ። ያንተን ልስማ። ጨዋታ ነው አይደል ይሄ? ያው እዚህ ጋር ደግሞ ደብቋል ይላሉ የኔ ቤተሰቦች። እንግዲህ እኔ ስራ ይዣለሁ። እዚህ ጋር ቁጭ አቀርቅሬ እየከተፍኩ ነው። አንተ ደብቃል አልሽ። የምታፋፍር ከሆነ ትልካታለህ። ሙሉ ብሩ ነው የምትልከው። እንደው የምታፋፍር ከሆነ ሚስትህን ጠይቃት። አልደበኩም። በቃ ደብቋል እያሉ ይኸው ደብቋል ይሉ ሰው እያየ ነው እንደ የምደብቀው።
ይደገም ደብቋል ይደገም እያሉ ነው። ደብቋል ደብቋል እያሉ እያፋፈርክ ነው። ደብቋል። እኔ ቀደም ሁለተኛው ላይ አሸንፋለሁ አይደል? እኔ ሳሸንፍ ግን አልተከራከርኩም። እንደዚህ አይነት ነገር የለም። እንደዚህ አይነት ነገር የለም። ለምሬው እያፋፈረ ነው። ማረው እያላችሁ ነበራችሁ። በእውነት ይኸው ማረው እያላችሁ ነው። አያችሁ። ኧረ ምንም አትማረኝ፣ ተው አትማረኝ። ግን ማለት ነው ሽንኩርት ደብቃል። በቃ አንድ ሽንኩርት ደብቃል። ይጥቀም ማለት ይጥቀም ማለት ደብቄያለሁ። እሺ ምን አልተሸነፍኩም ነው የምትለው? አልተሸነፍኩም ነው የምትለው? አዎ እኮ ብሬን አትልክም። አያችኋ የምር አልደበቀም። ግን አንድ እኩል ናችሁ የሚልም ደግሞ አለ ለራሱ። እኔ እኮ ቆይ የስንቱን ኮመንት ነው እኔ እኮ የማየው። ቆይ በእውነት የሆነ ምን እልሃለሁ። አንተ ምንድን ነው ቆይ የምትፈልገው? ምን እልሃለሁ? ብሩን ላከው ነው። አያችኋ ሰው ማለት እንዲህ ነው። ማራው እያላችሁኝ እኔ ግን 1000 ብር ቀነስኩለት። ድጋሜ ሌላ ብር ልቀንስለት ነበር። እሱ ግን ሸመጠጠ። ስለዚህ ላክ፣ ብሩን ላክ ወይም ዝጋና። ስንት ብር ነው? ሽንኩርት ቢበላ እኮ ለራሱ ነው። እኔ ብሩን ነው የምፈልገው። ወጥቼ ጋዝ ላይ አልበላበትም፣ ጥብስ አልበላበትም። ሽንኩርት መብላት ዱቄት መቀባትን አይመቸኝም። ጊዜ የለኝም። አምጣ ላክ 09 አታባፍ። አንተ ብትሆን ትምረኛለህ? ሰው ማለት እንዲህ ነው። ማረው ትላላችሁ። አያችኋ ጭራሽ ሲክድ አልብረው 0988 ያዝ አለቆ። እሺ እያዋራኝ ይህን ያህል ልታኮርፍ አልፈልግም። ይሄ ጨዋታ ነው። ብዙ እንትና ስግጥ ማለት አልፈልግም። ለግን የገንዘብ ሰው እንድባልም አልፈልግም። አንቺ ወጣት ነሽ። ማን ከልጅ አባት አይነፋ? እኔም የልጅ አባት። እሺ በአንድ ነገር እንስማማ። እኔም የወተት አለብኝ። እኔም የልጅ አባት ነኝ እንዴ። እሺ ቀነስኩልህ፣ 2000 ብር ቀነስኩልህ። በአንድ ነገር እንስማማ። 2000 ብር ቀነስኩልህ። ቤተሰቦች ይላኩልህ ከፈለጉ። ያው ሁሉ ቤተሰብ አለ አይደል? 8000 ብር ነበር 2000 ቀን። እሺ 3000 ብር ቀነስኩልህ። 5000 ብር ላክና እንውጣ። በቃ ቁርስ አልበላሁም። እኔ እኮ ክደት ነው እንጂ እኮ ችግር የለውም ነበር። አንድ ነገር እንስማማ። ዴቭ ይሰማሃል? የሰማኝ ነው። መጀመሪያ እና ተሸነፍኩ። ለአንድ መጀመሪያው ስለ ያራዳ ልጅ አያስቆዝ መጀመሪያ አሸንፎ ነበር ይጠጣ። እሺ በአንድ ነገር እንስማማ ወይ